ወስኖ መለወጥ ኢትዮጵያ ውስጥ ስላለ ካምፓኒ አቋቁም ኢንዱስትሪ መሰረት አይደለም ነገር ግን ከታች ጀምረህ መነሳት ትችላለህ ድንች ከመሸጥ ጎመን ከመሸጥ ቦቆሎ ከመሸጥ የተወሰነ ነገር ይዘህ ብዙ ነገሮችን የምትሰራበት ትንሽ ነገር ላይ ተነስተህ መለወጥ ግን ትችላለህ ለውጥ ዛሬ ካለበት መሻል መቻል ይህን ስታደርግ ግን ልክ እንደሌላ ሀገሮች በአንድ ኢንዱስትሪ በአንድ ካምፓኒ ማቋቋም ትችላለህ ማለት ነው ስለዚህ ለካምፓኒ አንዱ እርምጃ ከትላንት ማንነት ዛሬ አንድ ማንነት ማሻሻል መቻል አንድ ማንነት መቀየር መቻል አንድ ጉዞ መራመድ መቻል አንድ በረራ ማድረግ ነው ስለዚህ ይህን ስታደርግ በህይወት ላይ የሚመጡ ነገሮችን ሁሉ አንደርስታንድ ታደርጋቸዋል ትገነዘባቸዋል ጉዞ ያማረ ይሆናል ማለት ነው ብዙ ሰው ጭንቅ የሚለው ጥብብ የሚለው አንድ ጊዜ ትልቅ ነገር ማድረግ ነው የሚፈልግ አንዴ ኢትዮጵያ ውስጥ ላይ ሆነ አሁን ኢንዱስትሪ ያቋቋም ብትባል ብዙ ፕሮሰሶች አሉ ብዙ ነው ነገር ግን ከኢንዱስትሪ ቀድመ መጀመሪያ በአእምሮ ላይ ኢንዱስትሪ መስራት ትችላለህ መጀመሪያ ኢንዱስትሪ እንዳለው ሰው ማሰብ ትችላለህ ካምፓኒ እንዳለው ሰው ማሰብ ትችላለህ ካምፓኒ ያላቸው ሰዎች የሚያደርጉትን አድራጎት ግን ማድረግ ትችላለህ እዚህ ጀምረህ ስትንቀሳቀስ ከዚህ ጀምረህ ስትሰራ ነው የሆነ ትክክለኛ ካምፓኒ ሊኖር የሚችል ብዙ ሰው ካምፓኒ ይኖር ኢንዱስትሪ ይኖር ሀብታም ሁን ደስ የሚል ህይወት ኑር ስትለው አንዴ ደስ የሚል ህይወት ለመኖር ነው የሚፈልግ ስሩ ፕሮሰስ እንዳለ ያውቅ ከብዙ ስኬት ጀርባ ብዙ ጣውረዶች እንዳሉ ያውቅ ከብዙ ሞራሎች ከብዙ ጭብጫቦች ጀርባ ብዙ ውድቀቶች ብዙ ልፋቶች ብዙ መገጋቶች ብዙ አትሪክ የሆኑ ነገሮች እንዳለ ያውቅ ስለዚህ አንተም ህይወትህን ለመገንባት ከፈለግ በማይቻል ብዙ ጣውረድ ላይ ግባ ያ ነው አንተን ሰርቶ ሊያወጣህ የሚችል ካምፓኒ የምታስብ ከሆነ የካምፓኒ ሰው የሚያደርግ ኢንዱስትሪ የምታስብ ከሆነ የኢንዱስትሪ ሰው የሚያደርግ ደራሲ ከሆነ የደራሲ ኃይል ሊሰጥ የሚችል አርቲስት መሆን ከፈለግ የአርቲስት የአርት ሰው ሊያደርግ የጥበብ ሰው ሊያደርግ የሚችል ከዛ ውስጥ ለፍተህ የምታወጣው ነገር በብዙ ጣውረድ ተሰርተህ የምትወጣው ነገር እንጂ የትም አመጣህ የሆነ ነገር ከፍተህ ከዛ የሄደው ነገር የትም አያደርስ በጣም ሲምፕል ነገር አጎቴ አክስቴ የተለያየ ነገር ሰጠው የምታደርጋቸው ነገሮች በጣም ጥቂት እርምጃ ነው ሊወስዱ የሚችል ነገር ግን አንተ ተፈትነህበት አንተ አልፈህበት አንተ ተምረህበት የሄደው ነገር ግን ነገ ለአንተ ብቻ ሳይሆን ለብዙ ሰዎች መንገድ ይሆናል ለብዙ ሰዎች የመጓዣ አቅም ይፈጥራል ማለት ብዙ ሰዎችን መንገድ ሆነ መሪ ሆነ ልትወስዳቸው ትችላለህ ስለዚህ ህይወትን አንደርስታንድ የምታደርጋት በዚህ መንገድ